ኦኬ አንድ ልጅ ያው ክርስቶስ የእግዚአብሔር ልጅ እንደሆነ ከመናገሩ ከመጽሐፍ ቅዱስ ክፍሎች አንዱን እናገራለሁ ብሎኛል። አሁን ወደ እርሱ እንድና እስከ ከየተኛው ክፍል ክርስቶስ የእግዚአብሔር ልጅ እንደሆነ እንደሚያስረዳኝና እንደምናገረኝ እንሰማለን። አብረን ነው። እሺ ብሮ ሰላም ነህ? ሰላም እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ሰላም ሰላም ቅዱሳን። ክርስቶስ የእግዚአብሔር ልጅ እንደሆነ ከመናገሩ ከመጽሐፍ ቅዱስ ክፍሎች አንዱን መጥቀስ ትችላለህ? አዎ የዮሐንስ ወንጌል ላይ ምዕራፍ 20 ከቁጥር 31 ጀምሮ እንደዚህ የሚል ቃል አለ። እሺ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏልና ይላል። ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን የእግዚአብሔር ቃል አስረግጦ ይናገርልናል ማለት ነው። ኦኬ አንተ አሁን ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ? አሜን። ተቀበያለሁ። አንተም ክርስቶስ የእግዚአብሔር ልጅ መሆኑን አምነህ ስትቀበል ትድናለህ። ኦኬ ሰዎች ይሄ ልጅ ክርስቶስ የእግዚአብሔር ልጅ እንደሆነ ከዮሐንስ ወንጌል ምዕራፍ 20 ከቁጥር 31 ያለውን ቦታ ጠቅሶ ያው ከኤቪደንሱ ጋር ተናግሮልኛል። ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏልና ይላል። ስለዚህ ክርስቶስ የእግዚአብሔር ልጅ ነው።